ሰላም ወላጆች ዛሬ ህፃናት ላይ ስለሚከሰት የአስም በሽታና መድኃኒቶች እንነጋገራለን። አስም በተለምዶ ብዙ ጊዜ የሚያያዘው ከትልልቅ ሰዎች ጋር ነው፣ ግን አስም ህፃናት ላይ ሊከሰት ይችላል። አስም ማለት የአየር ቱቦዎች ኖርማሊ ለሌላ ሰዎች ምንም የማያመጡ ኢንቫይሮንመንት ውስጥ ላይ ላሉ ነገሮች ኦቨር የሆነ ሪያክሽን አሳይተው ይሄ ሪያክሽን ምንድነው የሚፈጥረው? አየር ቱቦ ላይ መቆጣት ያመጣል። ከዛ እዛ አካባቢ ያሉ ሙከስ ፕሮዳክሽኖች በጣም ይጨምራሉ። ከዛ ደግሞ መጥበብ ይኖራል። በዚህ ጊዜ አስም ያለበት ሰው አየር ለማስወጣት በጣም ይቸገራል ማለት ነው። ስለዚህ አስም ጋር ተያይዞ የምንላቸው ምልክቶች ከዚህ ጋር የተያያዙ ናቸው። ስለዚህ አስም የሚያስከስቱ ነገሮች ኖርማሊ ሌሎች ሰዎች ላይ ብዙ ምልክት ማያስከትሉ ነገሮች ናቸው። ለምሳሌ እነዚህ አዝማ ትሪገረርስ የምንላቸው አቧራ ይሆናል፣ ወይም ደግሞ ቤት ውስጥ ለማጽዳት የምንጠቀማቸው ኬሚካሎች፣ ጭሳጭሶች ወይም ደግሞ ፖለን ከአበባ ላይ የሚወጣው የእንስሳት ጸጉር ሊሆን ይችላል። ስለዚህ ለሌሎች ኖርማል ሰዎች ምንም ምልክት የማያሳየው ለነዚህ አዝም ላላቸው ሰዎች ግን የአየር ቱቧቸው እንዲቆጣና እንዲጠብ ያደርገዋል ማለት ነው። ስለዚህ ህፃናት ላይ ይሄ ነገር ሊከሰት ይችላል። ሊከሰት ደግሞ ምልክቶቹ ምንድን ናቸው? ሳል ይኖራቸዋል ህፃናቶች። ከዛ በተጨማሪ ደግሞ በሚተነፍሱበት ጊዜ ፉጨት የመሰለ ድምፅ እንሰማለን። ይሄ ፉጨት የሚከሰተው አየር በጠበበ ቱቦ ውስጥ ለማለፍ በሚያደርገው ጥረት ነው ማለት ነው። ከዛ በተጨማሪ በጣም ሲብስ ደግሞ ደረታቸውን ስናየው የደረት አጥንቶች ወደ ውስጥ መግባት ይኖራቸዋል። አተነፋፈሳቸው ቶሎ ቶሎ ይሆናል። መተኛት ያቅታቸውና ቁጭ ይላሉ። ከዛ በተጨማሪ ደግሞ አረፍተ ነገሮችን መጨረስ ያቅታቸዋል፣ ትንፋሽ ስለሚያጥራቸው ማለት ነው። ስለዚህ እንደዚህ አይነት ምልክቶች ወላጆች ካዩ የመጀመሪያ ጊዜ ከሆነ ወደ ሆስፒታል መውሰድ ነው። ከዛ ውጭ ግን ይሄ ልጅ ኦልሬዲ አስም አለበት ተብሎ መድኃኒት ከተሰጠው ሁለት አይነት መድኃኒቶች አሉ። የመጀመሪያው መድኃኒት ሲምፕተም ኮንትሮል ነው የሚያደርገው፣ ወይም ደግሞ ምልክቶችን የምንቆጣጠርበት ነው። ሁለተኛው ደግሞ ኮንትሮለር ቴራፒ የምንለው ልጆች ምልክት ኖራቸውም አልኖራቸውም ሁሌ እንዲወስዱት የምናደርገው መድኃኒት ነው ማለት ነው። ይህንን መድኃኒት የምናስጀምራቸው ልጆች በጣም ተደጋጋሚ የአስም ምልክቶች የሚኖራቸው ልጆች ናቸው። እነዚህ ሲምፕቶማቲክ ሪሊፈር የምንላቸው መድኃኒቶች ደግሞ ይህን ያህል ተደጋጋሚ ምልክቶች ለማያሳዩ ልጆች ነው የምናሳየው። ስለዚህ ኦልሬዲ ይሄ መድኃኒት የተሰጣቸው ልጆች ከሆኑ ልክ እንደዚህ አይነት ምልክቶች ሲያሳዩና ቅድም ያልናቸው የአየር ማጠር ምልክቶች ከሌሏቸው፣ ለምሳሌ ይሄ ደረት አጥንት ወደ ውስጥ የሚገባ ከሆነ፣ አረፍተ ነገሮች መጨረስ ማይችሉ ከሆነ፣ ትንፋሽ አጥሯቸው መተኛት መቀመጥ ነው እንጂ መተኛት ማይችሉ ከሆነ ወዲያ ወደ ሆስፒታል መውሰድ ነው። ካልሆነ ግን በዚህ ሲምፕቶማቲክ ሪሊፍ ሳልቡታሞል የምንለው ኢንሄለር ነው። በሱ እንደ እድሜያቸው ከ6 ዓመት በታች ከሆነ እስከ 6 ፓፍ፣ ከ6 ዓመት በታች በላይ ከሆኑ ደግሞ እስከ 8 እስከ 10 ፓፍ እየሰጡ በየ20 ደቂቃው ኢምፕሩቭመንታቸውን ማየት ነው። ለውጥ ማይኖራቸው ከሆነ አሁንም ወደ ሆስፒታል መውሰድ ነው። ሌላ እንደ ወላጅ ማድረግ ያለብን ነገር ምንድነው? እነዚህ ምልክቶች በተለምዶ እንደ ሶሳይቲ የምንለው ነገር ይሄ መድኃኒት ይለምዳል ብለን ለልጆች የምናስቆመው ነገር አለ። ይሄ ኮምፕሊትሊ የተሳሳተ ነገር ነው። እንደውም ይህንን ባለመጠቀማችን ልጆች ቶሎ ቶሎ በሽታው እንዲነሳባቸውና ሲነሳባቸውም በጣም ሲቪር ሆኖ እንዲነሳ የሚያደርግ ነው። ስለዚህ እንደ ወላጅ እንደዚህ ምልክቶች ሲታዩና በሐኪም ኦልሬዲ ተረጋግጦ መድኃኒት ከተሰጠ መድኃኒቱን መስጠት፣ ኮንትሮለር በተለይ ሁሌ የሚወስዱት አይነት መድኃኒት ደግሞ ከተሰጣቸው ያለ ሐኪም ፍቃድ መድኃኒቶቹን ማቆም ወይም መቀነስ ልጆቹ ቶሎ ቶሎ አስሙ እንዲነሳባቸውና ሲነሳም በጣም ሲቪር ሆኖ እንዲነሳ ስለሚያደርግ ከዚህ ወላጆች ቢቆጠቡ እንመክራለን። ተክለ ሃይማኖት ሆስፒታል ዓላማችን ህሙማንን መርዳት ነው። ተክለ ሃይማኖት ሆስፒታል